ሩቴ ቸኮላት ኬክ ትበያለሽ? ናግባ ዝም ብለህ ሩቴ መርሳት ፈልጌ እኮ አይደለም፣ የሆነ ነገር ሐሳቤን ሰርቆኝ ነው። ከኛ ፕሮግራም በልጦ ምንድነው ሐሳብን የሰረቀው? ያን ያህል የሚረባ አይደለም ጉዳዩ፣ ግን ሆን ብዬ እንዳረሳሁት አስምሪበት። ብትፈልግ አትረሳውም ነበር በስንቱ። ቆይ ምንድነው ልወቀው? አይታዩ ምንም አይጠቅምሽም። ግድ የለም ንገረኝ፣ መስማት ፈልጋለሁ። ጠዋት እኮ ነው በመኪና ሲሄድ ሬዲዮ ላይ የሰማሁት። ይሄ የትራፊክ አደጋ ማስጠንቀቂያው መዝሙሩ የለም? ይሄ አሽከርክር ረጋ ብለህ አቸኩል ትደርሳለህ፣ ዘና ብለህ ዘና። እሱን እየሰማሁ በቃ ጠቅላላ ሐሳቤን ወሰደውና ማን የጻፈው፣ እንዴት አይነት ግጥሙ፣ ዜማው ለያንዳንዱ ብዙ ናቸው እና እሱን እያሰብኩ መልእክቱን እያሰብኩ ጭራሽ መስሪያ ቤቴን አልፌ እኮ ሩቅ ሄጄ ነው እኮ በኋላ አዙሬ የተመለስኩት። ቢሮ ስደርስ ራሱ የአየር ሰዓት ያልፏል። ካለቃዬ ጋር ስጨቃጨቅ ነው ያልኩት። ሩቴ አንደኛ እንዳንቺ ታመሜ ብውል ይሻለኝ ነበር። እና በዚህ ነው የረሳኸው? እኔ ላንተ ከአንድ ዘፈን ያነሰ ዋጋ ነው ያለኝ ማለት ነው? ሩቴ ከይቅርታ ጋር እንደ አንድ ዘፈን እንዳትቆጥሪው ስላልሰማሽው ነው። እሺ በቃ ያንቺን ህመም ለኔ ያርገው። አልታመምኩም። በቃ ጥሩ፣ እንኳን ዳንሽ፣ እንኳን ተሻለሽ። መጀመሪያም አልታመምኩም ነበር። እኔ ነኝ ለሄኖክ የውሸት ታማለሽ ብለህ ነገር ያልኩት። ምን ነው ሩቴ ሟርት በራስሽ ላይ እንዴ? ስላስጠበቅኩሽ ተበሳጭተሽ በራስሽ ላይ ታሞርቻለሽ ሩቴ። ታመም ያለው ብለሽ ለመተኛት እንዲመችሽ ወገኛ። እና ስቀርብሽ አልተበሳጨሽም? ባክ መጀመሪያ ማለትኩም ነበር። እውነትሽን ነው? ስራ በዝቶብኝ ነበር እና የደንበኛዬን ጉዳይ ሳልጨርስ ደግሞ መውጣት አልቻልኩም። እና የደንበኛሽን ጉዳይ መጨረስ ስላልቻልሽ ቀረሽ? ምን ማድረግ እችላለሁ በስዬ? እና አንድ ደንበኛ ከኔ በልጦብሽ ቀረሽ? ቀድመን አይደለም እንዴ ፕሮግራሙን ያዝነው? እንዴ ካንተም ብሶ ልትቆጣ ነው እንዴ? ለምን አልቆጣም? ማን አንቺ ብቻ ተቆጭ ያረግሽ? አንተም እኮ አልሄድክም፣ ረስተው ቀርተሃል። አንቺ ግን ሳትረሺው ሆን ብለሽ ደንበኛ በልጦብሽ ቀርተሻል። እኔ ባረሳው ኖሮ አልቀርም ነበር። ምክንያቱም ካንቺ ጋር አስቀድሜ ሆን ብዬ የተዘጋጀውበትን ፕሮግራም ደንበኛ አስፈልጬ አልቀርም። ምክንያቱም አንቺ ነሽ፣ ሚስቴ ነሽ። እኔ ደግሞ ካንተ ጋር ያስኩትን እያንዳንዱን ፕሮግራም አረሳም። ምክንያቱም አንተ ነህ። ገባ? እና የማን ስህተት ነው የሚበልጠው?